ከ20 ብር በታች ብቻ ገንዘብ ቢኖረኝና ቢዝነስ መጀመር ብፈልግ የመጀመራቸው 3 ቢዝነሶች ፓርት 2 የመጀመሪያው ሼቭድ አይስ ቢዝነስ ነው። ይህ ቢዝነስ እንደምትመለከቱት በረዶችን በመፍጨት ሲራፕ በማድረግ ለገበያ ማቅረብ ነው። ይህ ቢዝነስ በተለያዩ አካባቢዎች ብትሰሩት በጣም አዋጭ ይሆናል። ማሽኑ እዚህ ጋር የምትመለከቱት ነው። ሙሉ ማብራሪያ የምትፈልጉ ከሆነ ቴሌግራም ሊንክ ባዮ ላይ ያለ በዛ ገብታችሁ ማየት ትችላላችሁ። ለየት ያለ አዋጭ ቢዝነስ ነው። ሁለተኛው ቢዝነስ በ1000 ብር የሚጀመር ነው። ከስተም ፓኬጂንግ ለተለያዩ የጣፋጭ አይነቶች ማቅረብ ነው። ይህ ለልደቶች ሊሆን ይችላል፣ ለተለያዩ ኢቨንቶች ኦርደሮችን ቴሌግራም ላይ ቲክቶክ ላይ አስተዋውቃችሁ ተቀብላችሁ በምታዩት መልኩ ፕሪንት አድርጋችሁ ፓክ በማድረግ ለተፈለገው ኢቨንት ማቅረብ ነው። ይህንን ቢዝነስ ቲክቶክ ላይ ብታስተዋውቁት የበለጠ ተቀባይነት ታገኛላችሁ። በተለይ ቤት ውስጥ ያላችሁ ይህንን ቢዝነስ አሁኑኑ ጀምሩት። ሶስተኛው የኔ ፌቨራይት የሆነው ነው የፔፐር ባግ ወይ የወረቀት ቦርሳ የማምረት ቢዝነስ ነው። ይህ ቢዝነስ አሁን ላይ በጣም ቡም እያደረገ ያለ ቢዝነስ ነው። ቢዝነሱን ለመጀመር የሚያስፈልጋችሁ ስልጠና ለማግኘት ታች ባለው ስልክ ደውላችሁ ማግኘት ትችላላችሁ። ይህንን ስልጠና ከወሰዳችሁ በኋላ ጥሬ ዕቃና ማሽን አቅርቦት ያመቻቹላችኋል። ከዛ ወደ ቢዝነሱ ገብታችሁ አትራፊ መሆን ትችላላችሁ። ከ15 ብር ባነሰ መጀመር የምትችሉት ነው። ይህ ቢዝነስ ሳይበላበት አሁን ብትገቡ አዋጭ ነው ላለሁኝ። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ እና ኮሜንታችሁን አስቀምጡልኝ። ቻው።